ብዙ ውሃ ከጠጡ ከመጠን በላይ የሆነው ሆድዎን ይሞላልና ወደ ደም ስርዎ ውስጥ ይገባል። ነገር ግን አብዛኛዎቹ ሰዎች የማያውቁት ነገር ይኸው ነው። ደሞ የተወሰነ የውሃና የኤሌክትሮላይቶች ሚዛን ብቻ ነው የሚይዘው፣ በተለይም ሶዲየም። ሰውነትዎን በጣም በፍጥነት ሲጫኑ በደሞ ውስጥ ያለው ሶዲየም በአደገኛ ሁኔታ ይቀልጣል። ይህም የውሃ ስካር ወይም ሃይፖናትሪሚያ የሚባል ሁኔታ ይፈጥራል። ይህ አለመመጣጠን ውሃ ወደ ሴሎቹ ይስባል እና የአንጎል ሴሎቹ በጣም ስሜታዊ ናቸው። እየባጡ ሲሄዱ የራስ ቅሎ ጠንካራ የተዘጋ ሳጥን ስለሆነ ለማስፋፋት ምንም ቦታ የለም። ያ እብጠት አንጎሎን ከራስ ቅሎ ውስጠኛ ክፍል ጋር ይገፋዋል፣ ግፊትን ይጨምራል እና እንደ መተንፈስ፣ የልብ ምት ቁጥጥርና ንቃተ ህሊና ያሉ አስፈላጊ ተግባራትን ማስተጎል ይጀምራል። እና እንደ መጠንዎ መጠን በጥቂት ሰዓታት ውስጥ ወደ 6 ሊትር ውሃ ከጠጡ አንጎልዎ በጣም ሊወዛወዝ ስለሚችል ወደ ኮማ ውስጥ ሊገቡና ሊሞቱ ይችላሉ። ለዚህም ነው ዶክተሮች እንደ ውሃ ያለምንም ጉዳት የሌለው ነገር እንኳን በከፍተኛ መጠን ሲወሰድ አደገኛ እንደሚሆን የሚያስጠነቅቁት። በቀን ስንት ሊትር ውሃ ትጠጣለህ? ከወደዱት አስተያየት ይስጡኝና በሳይንስ ላይ የተመሰረቱ ተጨማሪ አስደሳች የጤና ምክሮችን ለማግኘት ይከተሉኝ።